ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን። በመዲናችን በአዲስ አበባ የተከሰተው ዜና እጅግ በጣም የሚያሳዝንና የሁላችንንም አንገት ያስደፋ በጣም የሚያሳዝን ነው። እንግዲህ ይቺ የምናያት ወጣት ቆንጅዬ ወጣት በጣም የምታሳዝንና አንገታችንን ነው ያስደፋችን። በእውነት በጣም ነው የምታሳዝነው። ያለንበት ጊዜ ራሱ በጣም አሳሳቢና አሳዛኝ ጊዜ ላይ ደርሰናል። ሰውን እንግዲህ ከብር በታች እያደረግን ብርን የበላይ እያደረግን እያየን ይገኛልና እንግዲህ ለእንደዚህ አይነት ሰዎች እግዚአብሔር አምላክ ልቦና ይስጣቸው ከማለት ውጪ ምንድነው ማድረግ የምንችለው? እግዚአብሔር እንግዲህ ልቦና ይስጣቸው ማለት ነው። እንግዲህ ምንድነው በመዲናችን በአዲስ አበባ አርብ ዕለት ማለት ነው የተከሰተው ነገር ምን መሰላችሁ? በጣም ነው የሚያሳዝነው። በጣም የምትወዳት ጓደኛዋ ቅድስት የምትባለው ጓደኛዋ ይችን ዲዛይነር እህታችንን ዲዛይነር ወጣት ቅዱሳን ይርጋለም የተባለች ወጣት የሞዴል በአሁኑ በ2026 ማለት ነው አንደኛ ደረጃ የወጣችው እህቷ ሞዴል ላይ ኢትዮጵያን ያስጠራች በጣም ጎበዝና ታታሪ የሆነች እቺ ወጣት ማለት ነው። በጣም ጎበዝ ናት። ሩታዬ በጣም ጎበዝ ናት። እህቷን አታለች። በጣም ነው የምታሳዝነው። ቅዱሳን ነው ያጣችው ዲዛይነር የሆነችውን እህቷን። እንግዲህ ከቅድስት ከምትባል ጓደኛዋ ጋር ተቀጣጥረው ማለት ነው አዲስ ኮንዶሚኒየም ቤት ቀይሬ ኮዬ ፈጬ ቤት ቀይሬ ያለውና ላንቺን በዲዛይነር ላይ ሌላ አዲስ ስራ አግኝቼልሻለሁና የምትሰሪው ተጨማሪ ማለት ነው እፈልግሻለሁ የቀየርኩትንም ቤቴን እንድታይልኝ እፈልጋለሁ በማለት በጣም የምትወዳትና እንደ አይኗ ብሌን የምትጠብቃት የምትወዳት የምታከብራት ጓደኛዋ ቅድስት የተባለችው ማለት ነው እና በሜክሲኮ ተገናኝተው ኮዬ ፈጬ ጓደኛዋ የተከራየችውን ቤት ለማየት ከጓደኛዋ ጋር ኮዬ ፈጬ ኮንዶሚኒየም ቤት ሄዳ የጓደኛዋን ቤት ለማየት የቅድስት የጓደኛዋ ፍቅረኛ ቤት ውስጥ ቀድሞ ቁጭ ብሎ ተመካክረው ስለነበረ ስለጠበቃት የ2 ሚሊዮን ብር ቤተሰቦችሽ እንዲያስገቡልን ብለው እንግዲህ ይችን ወጣት በማገት ማለት ነው ምንም ነገር መጣራትና መተንፈስ ሳትችል እዛው በገባችበት በኮንዶሚኒየም ቤት ውስጥ እፍን አድርጎ በቅድስት ፍቅረኛ ታፍና እንደተገደለች ነው እየተነገረው። በጣም ነው የሚያሳዝነው። በጣም ነው አንገት የሚያስደፋው። የምታምናትና የምትወዳት ጓደኛዋ ይሄንን ታደርግብኛለች ብሎ የሚያስብ ማንም የለም። እንደዚህ አይነት ነገር በጣም ነው የሚያሳዝነው። ይሄ ኢትዮጵያ ላይ የተሰራ አይመስልም፣ ፊልም ነው የሚመስለው። ነገር ግን እውነታ የሆነ ነገር ነው። በጣም ነው የሚያሳዝነው። ለቤተሰቦቿ መጽናናትን እንመኛለን። ለሷም እንግዲህ ነፍስሽ በአጸደ ገነት ትኑር ማለት ነው የምንወደው። እግዚአብሔር እንግዲህ የራሱ ፍርድ አለውና ለመሸሽም ቢሞክሩ ቅድስት የተባለችዋም ጓደኛዋ የእሷን አስክሬን እዛው አካባቢ ባለ በሌላ ኮንዶሚኒየም ቤት አስክሬኗን ደብቀው ለመሸሽ ቢሞክሩም እሷ ጎተራ በተባለው ሰፈር ቅድስት ጓደኛዋ እዛ አካባቢ ነው የተያዘችው። የጓደኛዋ ፍቅረኛ የሆነው ደግሞ እዛው አፍኖ የገደላት ማለት ነው። እሱ ደግሞ ወደ አዳማ ወይም ናዝሬት ሀገር ተደብቆ ለመሸሽ ሞክሮ ሄዶ ነበረ። ነገር ግን ጥብቅ በሆነ በፖሊስ ክትትል እዛው አዳማ ከተማ ተይዞ አሁን ላይ ሁለቱም እጃቸውን ለመንግስት ሰጥተዋል ማለት ነው። መጨረሻው ደግሞ ምን እንደሆነ የምናየው ይሆናል። እጅግ በጣም ነው የሚያሳዝነው። የሁላችንንም አንገት ነው ያስደፋል። ለካ የምናምነውና ለነገ መከታ ይሆነኛል ጓደኛዬ ብለን ሙሉ ልብሳችንና ልባችንን አምነን የሰጠናቸው ሰዎች ጉድጓድ ቆፍረውልን እንዴት እንደሚከቱን ነው ከዚህ ላይ የምናየው። እንግዲህ እህቷም እንደተናገረችው ማለት ነው ሞዴል ሩታዬም እንግዲህ ተናግራ ነበረ በዚሁ ላይ ማለት ነው። እኔ ከማውቃቸው ጥላቶቼ ራሴን እጠብቃለሁ፣ አንተ ግን ወዳጅ ሆነው ከሚቀርቡኝ ጥላቶቼ ፈጣሪ አንተ ጠብቀኝ የሚል መልእክትም ማስተላልፋለች። የምርም እውነቷን ነው። እኛ ከተኮራረፍንና ከተጣላን ከሰው ጋር ከተነጋገርን እነዛን ሰዎች ጥላት
ብለን ልንሸሽና ራሳችንን ልንጠብቅ እንችል ይሆናል። ነገር ግን የቤታችንን ጓዳ የልባችንን ጓዳ ሙሉ ለሙሉ የሰጠናቸውና እንደ ቤተሰብ አድርገን የምናያቸው ጓደኞቻችንን እንደዚህ አይነት ሴራ ይዘውብን ከመጡ ምንድን ነው የሚውጠን የሚለው ነገር ለሁላችንም አሳሳቢና የሚያሳዝን ነገር ነው። ሀገራችን ኢትዮጵያ እንደዚህ አይነት ነገር ስታስተናግድ በጣም የብዙዎችን አንገት እያስደፋና ያስቆጣም ነው። ነገር ግን እንግዲህ ምንም ማድረግ ስለማይቻል የእነዚህን የሰዎች ፍርድ ደግሞ ሰሞኑን የምናይ ይሆናል። ለቤተሰቦቿ፣ ለእህቷ፣ ለአድናቂዎቿ እንዲሁም ለመላው ለአገራችን ሕዝብ ይሄ ሀዘን የቤተሰብ ሀዘን ብቻ አይደለምና የሁላችንም ሀዘን ነውና ከማን ጋር መኖር እንዳለብን እንኳን የማናውቅበት ጊዜ ላይ ደርሰናልና እግዚአብሔር አምላክ ልቦና ስጣቸው ማለት እንፈልጋለን። በጣም ነው የምታሳዝነው። የኔ እናት ነፍስሽ በሰላም ትኑር ማለት እንወዳለን።